ክረምት ከመግባቱ በፊት ለአቅመ ደካሞች ቤት የማደስ ተግባሩን የዘንድሮውን ዛሬ ጀምረናል። ይህ ተግባር ከፍተኛ የውስጥ እርካታ የሚሰጥ ያለንበትንም ችግር ተጋግዘን ለማለፍ የሚያግዝ በጎ ተግባር ነው። በዚህ በጎ ተግባር ላይ አቅም ጉልበት ያላቸው ሰዎች ሁሉ በየሰፈራቸው በየከባቢያቸው ፈርሶ የሚሰራም ከሆነ ባለበት የሚጠገንም ከሆነ የአቅመ ደካሞች ያዛውንቶች ልጆች የሌላቸው መበለቶች ቢታገዙ በምድሩም በሰማዩም ጠቃሚ ስለሚሆን በየዓመቱ ስናደርግ የነበረውን ተግባር በዘንድሮም እንድንቀጥል ነው። አንድ ነገር መጀመር ሁሌም ይቻላል። በታማኝነት ያንን ነገር እስከመጨረሻው መፈጸም ነው ችግሩ። ፍጻሜው ያማረና ምርጥ የሚሆነው በታማኝነት በዲሲፕሊን ያንን ነገር መከወን ሲቻል ነው። ባለፉት ጥቂት ዓመታት በዚህ መሰል ተግባር ከአዲስ አበባ ውስጥ ከ8000 ቤት በላይ ተሰርቷል። በብዙ መልካም ዜጎች ትብብር የብዙ ሰዎች ቤት ተቀይሯል። ዘንድሮ ተረባርበን ደግሞ ይህንን ቁጥር ከፍ ብናደርገው እና ልማድ ቢሆን በየዓመቱ ያላቸው የሌላቸውን ቢያግዙ አቅመ ደካሞችን ጉልበታሞች ቢያግዙ ሀገራችን ውስጥ አለ የምንለውን ችግር ለመቀነስ ለመቅረፍ ያግዛል። እንግዲህ ቁጭ ብሎ ከመጠየቅ ከመውቀስ ከመርገም የሚሻለው የራስን ድርሻ ኮንትሪቢዩት ማድረግ ነውና ይህ እጅግ መልካም ነገር ስለሆነ በተባበረ ክንድ አቅመ ደካሞችን ብናግዝ ብንሰራ መልካም ነው። አሁን ጊዜው እንደምታየው ባለፉት ጥቂት ሳምንታት ዝናብ አላቋረጠም። ምናልባት በሚቀጥሉት 3 ሳምንታት ፋታ ስለሚገኝ ትክክለኛው ጊዜ አሁን ነው። ፈጥነን እስከ ሰኔ መጨረሻ ድረስ ይህንን ተግባር ብንፈጽም ከዛ የግሪን ሌጋሲ ስራ አለብን። እንደዚህ እያልን ነው እንግዲህ ሀገር የሚታነጸውና ዛሬ የጀመርነው ስራ የዛ መልካም ስራ መሰረት ወይም ጅማሮ ተደርጎ ተወስዶ ክረምቱን በሙሉ የምንሰራው ይሆናል ማለት ነው። መላው የሀገራችን ዜጎች በዚህ መልካም ተግባር ላይ እንዲተባበሩ አብረው እንዲቆሙ እንዲሰሩ አደራ ማለት ፈልጋለሁ። ጥሬን አቀርባለሁ። አመሰግናለሁ።